ቅዱስ እግዚአብሔር ዘያነቅሆሙ ለምውታን ሙታንን ከተቀበሩበት ከወደቁበት ከፈረሱበት ከበሰበሱበት ከተጣሉበት ከተረሱበት የሚያነሳቸው የሚያነቃቸው ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች በያላችሁበት ስፍራ እንደ እግዚአብሔር ቸርነት እንደ እግዚአብሔር ፍጹም ወዳጅነት ለዛሬዋ ዕለት ስላደረሰን ስሙ የተመሰገነ ይሁንና እንደምን ዋላችሁ? አሜን። ንጹሐ ባህሪ ቅዱሰ ባህሪ ልዑል እግዚአብሔር አምላካችን በፍጹም ፍቅሩ ስለወደደን እንደ ኃጢአታችን ሳይሆን እንደ ብዙ ቸርነቱ ይቅር ስላለን ስሙ የተመሰገነ ይሁንልን። አምላክን የወለደችልን ከሥላሴ ጋር ያዛመደችን የባህሪያችን መመኪያ የመዳናችን ምስጢር ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁንልን። አባቶቻችን ቅዱሳን ምድራውያን፣ ወዳጆቻችን ቅዱሳን መላእክት ሰማያውያን፣ ክርስቶስን የተሸከመ ቅዱስ መስቀሉን ጨምሮ እግዚአብሔር ያከበራቸው ሁሉ ስማቸው የተመሰገነ ይሁንልን። ዛሬ እንደሚታወቀው ታላቁ መልአክ ቅዱስ ገብርኤል ነው። አብሳሪ ትፍስሕት የሚባለው መጋቢ ሐዲስ የሚባለው ቅዱስ ገብርኤል ሐዲሱን የምስራች ይዞ ከሰማይ በክንፍ እየበረረ ወደ ቅድስተ ቅዱሳን ድንግል ማርያም ተልእኮ የመጣው የሐዲስ ኪዳን አብሳሪ ቅዱስ ገብርኤል ነውና በረከቱ፣ ፍቅሩ፣ ረድኤቱ፣ አማላጅነቱ አይለየን። ትንሽ እንማራለን። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። አስተዋይ እዝነ ልቡና እግዚአብሔር ያድለን። እንዲህ ይላል፣ ይፌንዎሙ ለመላእክቲሁ ምስለ ቃለ ቀርን በሚል ርዕስ እንማራለን። ይፌንዎሙ ለመላእክቲሁ ምስለ ቃለ ቀርን፣ መላእክቱን ከታላቅ የመለከት ድምፅ ጋራ ይልካቸዋል ነው የሚለው። እንግዲህ የእግዚአብሔር ቤተሰቦች በዚህ ሳምንት በአጠቃላይ ትምህርታችን ስለ ነገረ ምጽአቱ ስለ ክርስቶስ ከሰማየ ሰማያት መውረድ ወደዚህ ዓለም ስለመምጣት ነው እየተማማርን የምንገኘው። የወቅቱ ተነባቢ ወንጌል የማቴዎስ ወንጌል ምዕራፍ 24 ነው ሁላችንም የምናነበው። ይህ ለዚህ ሳምንት ብቻ ሳይሆን ታዲያ ይህ ሳምንት ደብረ ዘይት ተብሎ መታሰቢያ ቢሆንም 365 ቀን 24 ሰዓት የምናነበው እግዚአብሔርን ለመቀበል ዝግጅት የምናደርግበት የወንጌል ክፍል ነው እና በዚህ ወንጌል በማቴዎስ ወንጌል ምዕራፍ 24 ቁጥር 31 ላይ ይፌንዎሙ ለመላእክቲሁ ምስለ ቃለ ቀርን ወያስተጋብኦሙ ለሕሩያኒሁ እምአርባዕቱ ነፋሳት እምአጽናፈ ሰማይ እስከ አጽናፊሃ ይላል። መላእክቱን ከታላቅ የመለከት ድምፅ ጋራ ይልካቸዋል። የሚልካቸው ደግሞ ለምንድን ነው? የያዙትን ቀንደ መለከት የሚባለውን መለከት ይዘው ሙታንን ሊያነቁበት ሊቀሰቅሱበት ነው። ሲመጡ እንዲህ እያሉ እያመሰገኑ ይመጣሉ። ቅዱስ እግዚአብሔር ዘያነቅሆሙ ለምውታን እያሉ ነው የሚመጡት። እንግዲህ ክርስቶስ በሚመጣበት ሰዓት በወንጌሉ ዘርዘር ብሎ እንደተጻፈው ብዙ ምልክቶች አሉ፣ ብዙ የመከራ አይነቶች አሉ። እግዚአብሔር እንደ ቸርነቱ ያሳልፍልን እና ብዙ ከባድ ነገሮች አሉ። ከነዚያ መካከል አብዛኞቹ ምልክቶች እየታዩ ናቸው እና ምን ይላል ቅዱስ ማቴዎስ እንደጻፈው ጌታ ያስተማረውን ይዞ ያ ሁሉ ምልክት ከታየ በኋላ
ያ ሁሉ መከራ፣ ጦርነቱ፣ ረሃቡ፣ ቸነፈሩ፣ ጭቅጭቁ፣ ፍቅር መጥፋቱ ይሄ ሁሉ ከሆነ በኋላ ይላል ፀሐይኒ ይጸልም ወወርህኒ ኢይሁ ብርሃኖ፣ ፀሐይ ይጨልማን ጨረቃም ብርሃኗን አትሰጥም። ወከዋክብትኒ ይወድቁ እምሰማይ፣ ከዋክብትም ከሰማይ ይወድቃሉ። ከዋክብትም ከሰማይ ወደ መሬት ይወረወራሉ። ወያንቀለቅል ኃይለ ሰማያት፣ የሰማያት አድማሱ መሰረቱ ይነቃነቃል አለ። ከዚያ ውእተ አሚረ ያስተርኢ ትእምርቱ ለወልደ እጓለ እምሕያው ውስተ ሰማይ። ከዚያም በኋላ ይህ ሁሉ ከሆነ በኋላ የወልደ እጓለ እምሕያው ክርስቶስ የመምጣቱ ምልክት ይታያል። እንግዲህ ጌታ ሲመጣ የሚመጣው በዕለተ ዓርብ በቀራንዮ ተሰቅሎ እንደነበረበት ሆኖ ነው የሚመጣው። አሰረ ቅንዋቱ አሰረ ርግዘቱ ይታያል ምልክቱ። ልክ ቶማስ የክርስቶስን ትንሣኤ አላምንም ብሎ ጎኑን አይቶ የተወጋበትን ችንካሩን አይቶ እንዳመነው ክርስቶስ ሲመጣ ነገ የሚመጣው በዕለተ ዓርብ እንደዋለው ውሎ ሆኖ ነው የሚመጣው። የተሰቀለው ጎኑ የተሰቀለው ሰውነቱ የተቸነከረው ጎኑ ችንካር ኩናት ጦሩ ያረፈበት ጎኑ ሁሉ ይታያል ነው የሚሉት ሊቃውንቱ። እንግዲህ እንዳውም አባቶቻችን ሊቃውንቱ እንደሚሉት አባ ጳኩሚስ የሚባል ታላቅ የቤተ ክርስቲያን አባት ነበረ እና እሱ 24 ሰዓት መጸለይ ነው ስራው። እየሰገደ ነው የሚጸልየው እና እሱ እየሰገደ ሲጸልይ ከሰውነቱ የሚወጣው ላበቱ ወዙ ወርዶ መሬቱን ጭቃ አድርጎታል። ልክ አሁን አደገኛ ከፍተኛ የሆነ ዝናብ ጥሎ መሬቱ ጭቃ ሆኖ ጭቃው እንደሚከመረው አባ ጳኩሚስ ብዙ ከመስገዱ የተነሳ ከሰውነቱ የሚወጣው ላበት ወዙ መሬቱን ጭቃ አድርጎታል። ከዚህ በኋላ ጌታ ተገለጠለትና ታየው። ከዚያ ምን አለ አባ ጳኩሚስ? ጌታዬ አለ። አቤት አለው። አንተን ለማየት ብዬ አንተን ለማግኘት ብዬ ይኸው እንዲህ ሆናለሁ አለው። እንዲህ የሚለው አባ ጳኩሚስ ነው እንዲህ የሚለው። ከዛ ጌታችን ምን አለው? ያን የተወጋውን ችንካር ያረፈበትን ጦር የወጋውን ሰውነቱን እያሳየው እኔም እንጂ ይኸውልህ አንተን ለማዳን ብዬ እንዲህ አይነት መከራ ተቀብያለሁ ብሎ ደሙን እያንጠበጠበ ጭምር እንደታየው ሊቃውንት ይመሰክራሉ። መጽሐፍት አስቀምጠውልናል። ስለዚህ በዕለተ ምጽአት ጌታ ሲመጣ የሚመጣው የዛን መልክ ይዞ ነው የሚመጣው። በክበበ ትስብእት ነው የሚመጣው። የተወጋው ጎኑ፣ የተቸነከሩት እጆቹ፣ እግሮቹ ሁሉ ይታያሉ ማለት ነው። ከዚያ ምን ይላል ሊቁ? አሜሃ ይበክዩ ኩሎሙ አሕዛበ ምድር ሶበ ይሬእይዎ ለወልደ እጓለ እምሕያው እንዘ ይመጽእ በደመና ሰማይ ምስለ ኃይል። በዚህ ጊዜ አሕዛብ ያለቅሳሉ። ምን ሆነው? ክርስቶስን የተወጋውን ጎን የተቸነከረውን ሰው እጆቹን ሲመለከቱ ያለቅሳሉ። ምን ብለው ነው የሚያለቅሱት? የሚያለቅሱትማ አንተን ነበር ወይ በቀራንዮ መስቀል ላይ ቸንክረን ስናሰቃይህ የዋል ነው? አንተ ነበርህ ወይ በተሰቀልበት ሰዓት ፀሐይን ጨለማ ጨረቃን ደም አድርገሃት ከዋክብት ሰማዩን ለቀው ከምድር ወርደው መቃብራት ተከፍተው ቤተ መቅደሱ ከሁለት ተከፍሎ ያ ሁሉ ሲሆን አንተን ነበር እንዳስናረግ የነበረው ብለው ያለቅሳሉ ማለት ነው። ያለቅሳሉ። የሚያለቅሱ እነሱ ብቻ አይደለም። ዛሬ የሐዋርያትን ፈለግ ያልተከተለ ክርስቶስን ያልመሰለ ሰው ወንጌል ሲሰበክ አልሰማም ያለ ሰው ስጋውን ደሙን ያልተቀበለ ሰው ክርስቶስን እንደናቀ ነው የሚቆጠረው፣ እንደሰቀለው ነው የሚቆጠረው። ዛሬ ጓደኛውን፣ ወንድሙን፣ የትዳር አጋሩን የናቀ የሰደበ ያዋረደ በእውነት ያለ ሐሰት ማለት ነው። በእውነት ያለ ሐሰት ክርስቶስን እንደሰቀለ ነው የሚቆጠረው ማለት ነው። ስለዚህ አሕዛብ ያለቅሳሉ፣ እኛም እናለቅሳለን ማለት ነው። ታዲያ ምን አለ? ከዚህ በኋላ አለ ይፌንወሙ ለመላእክቲሁ ምስለ ቃለ ቀርን፣ መላእክቱን እነ ቅዱስ ሚካኤልን እነ ቅዱስ ገብርኤልን ይልካቸዋል። በምን መለከት ይዘው ነው የሚመጡት? እንግዲህ ካጠገባችን የተኛውን ሰው ስንቀሰቅስ ወይ ጎስመን በእጃችን እንቀሰቅሰዋለን፣ ወይ ጠርተን እንቀሰቅሰዋለን፣ ወይ ደግሞ ስልኩን አላርም ቀጥሮ ካጠገቡ አስቀምጦ ከሆነ ሲደወልበት ራሱ አላርሙ ሲደውል ይነቃል። አለበለዚያ ስልኩ ካጠገቡ ከሆነ ወይ ሲነዝረው ወይ ስልኩ ሲጮህ ይነሳል። እንደዚሁ ሁሉ ሙታንን ለመቀስቀስ መላእክት ከሰማይ ሲመጡ የነጋሪት ድምፅ ያሰማሉ። እንግዲህ ቅዱስ ያሬድ እንደሚለው ነጋሪቱን የሚደልቀው
ቅዱስ ሚካኤል ነው። የመላእክት አለቃ ሳጥናኤል ከወደቀበት ዕለት ጀምሮ ቅዱስ ሚካኤል ነው። ቅዱስ ሚካኤል እንደምናውቀው ቸር፣ ደግ፣ ርኅሩህ መልአክ ነው። እሱ ነው የሚደውለው ደወሉን። እሱ ሲደውለው እንዲህ ይላል ቅዱስ ያዕቆብ ዘስሩግ የተባለ ቤተክርስቲያን ሊቅ የመጀመሪያውን ደወል ሚካኤል ሲመታው በቀዳሚ ንፍሐተ ቀርን ይትጋባ ጸበለ ሥጋ ዘተዘርወ ውስተ ኩሉ መካን ሀበሃለወ ርእስ። ሚካኤል የመጀመሪያውን ደወል ሲመታው በምንም አይነት መንገድ የሞተው ሁሉ ጅብ የበላው፣ አውሬ የቆረጠመው፣ ባህር የወሰደው፣ ውቅያኖስ የሰጠመው፣ በአየር ትራንስፖርት ሲሄድ አየሩ የገባበት ጠፍቶ የቀረው ሁሉ፣ በመኪና ሲሄድ ገደል የገባው ሁሉ ከክርስቶስ የሚሰወር ስለሌለ በመጀመሪያው ደወል ይሰበሰባል አለ። ወበዳግም ንፍሐተ ቀርን ይሰፈያ አይጽምት ምስለ ሥጋ ወደም ዘእንበለ አንሳስሆ ወኢታወሶ እስከ ጊዜው አለ። ሚካኤል ሁለተኛውን ደወል ሲመታ ደግሞ ያ በመጀመሪያው ደወል የተሰበሰበው አጥንት ይያያዛል። ሥጋና ደም አጥንትና ጅማት ተዋህደው ልክ ነፍስ የተለየው አስከሬን ይሆናል ማለት ነው። ይሆናል። ወበሳልስ ንፍሐተ ቀርን ይትነስኡ ሙታን ከመቅጽበተ አይን እንዘ ይጸውሩ ምግባራቲሆሙ ዘተለወሙ እምዲበ ምድር ዘገብሩ በኩሉ መዋዕለ ሕይወቶሙ እመሂ ሰናየ ወእመሂ እኩየ ይላል ቅዱስ ያዕቆብ ዘስሩግ። በሶስተኛው ደወል ቅዱስ ሚካኤል ሶስተኛውን ደወል ሲመታ ሰው ሆኖ የተፈጠረ የክርስቶስን መልክ ይዞ የተፈጠረ ሰው ሁሉ በዚህ ዓለም እያለ መልካም የሰራም ክፉ የሰራም ስራውን ተሸክሞ በዚህ ዓለም የሰራው ስራ ተከትሎት ሂዶ ስራውን መስሎ በሶስተኛው ደወል መቃብሩ ሳይከፈትለት መግነዙ ሳይፈታለት በሳጥን ውስጥ የተቀበረው የሳጥኑ ቁልፍ ሳያስቸግረው ሳጥኑን ከዚያው ጥሎ አፈፍ ብሎ የመግነዙን ልብስ ጥሎ ይነሳል አለ። እንዲህ የሚለው ቅዱስ ያዕቆብ ዘስሩግ ነው። እንግዲህ ይነሳል። ከተነሳም በኋላ በቀኝ በግራ እንቆማለን። እንግዲህ ይነሳል፣ ሰው ከሞተ በኋላ ይነሳል ሲባል የሚነሳው ሰው ምን አይነት ነው ብሎ መመርመር ያስፈልጋል። የሚነሳው ሰው ማን ነው? እንደ ሞተ የሚቀር አለ ወይ ብለን ስናስብ እንደ ሞተ የሚቀር አንዳች ፍጡር የለም። በአዳም ነው ሰው መፈጠር የተጀመረው። ከአዳም ጀምሮ እስከ ምጽአተ ክርስቶስ የሚፈጠረው ሁሉ ይነሳል። ከእናቱ ማህፀን ተጸንሶ 40 ቀን የሞላው ማለት ነው። 40 ቀን ሲሞላው ሰው ተጸንሶ ተስዕሎተ መልክ ይፈጸምለታል። ተሰርቶ ያልቃን ሰውነቱ። ስለዚህ 40 ቀን የሞላው ጽንስ ደም ሆኖ ቢወርድ ጽንስ ቢያስወርዱም ለአስወረዱትም ዕዳ ነው። ጽንሱም ሰው ሆኖ ይነሳል፣ ይከሳል ማለት ነው። ይህ ሁሉ ሰው ተነስቶ በክርስቶስ ቀኝና ግራ ይቆማል። በክርስቶስ ቀኝና ግራ ለመቆም አንተ ቦታህ በቀኝ ነው፣ አንተ ቦታህ በግራ ነው የሚል አሳላፊ ወይም ደግሞ ቦታ መዳቢ የለም። በዛን ሰዓት በቀኝ የሚያቆመን ስራችን፣ በግራ የሚያቆመን ስራችን። መልካችን በቀኝ የምንቆመው ክርስቶስን፣ በግራ የምንቆመው መልካችን ዲያብሎስን መስሎ እንነሳለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ከዕለተ ትንሣኤ ከምጽአት በኋላ ከትንሣኤ ዘጉባኤ በኋላ ወንድ የ30 ዓመት ጎልማሳ ሆኖ ሴት የ15 ዓመት ቆንጆ ሆና እንነሳለን። ስንነሳ የሚያስፈልገን ልብስ የለም። ልብሳችን ልብሰ ብርሃን ነው። ቅዱስ ኤጲፋኒዎስ እንደሚለው ወንህነሰ ይንፈቅድ አልባሰ ወበከመ ኢኮነ አዳም ይፈቅድ አልባሰ እምቅድመ ያብስ ብሏል። አዳም ከመበደሉ አስቀድሞ ልብስ የማይፈልግ እንደነበረ ሁሉ አሁንም ሙተን ስንነሳ ለሰውነታችን መሸፈኛ የሚያስፈልገን ምድራዊ ልብስ የለም። ልብሳችን ክርስቶስ፣ ልብሳችን ልብሰ ብርሃን። አዳምና ሔዋን በገነት ዕፀ በለስን በልተው ያወለቁትን ልብስ ለብሰን ነው የምንነሳው ማለት ነው። ስለዚህ አዲስ ሕይወት ነው የምንጀምረው። ርኢኩ ሀዳሰ ምድረ ወሀዳሰ ሰማይ ብሏል ዮሐንስ ወንጌላዊ። አዲስ ሰማይና አዲስ ምድር አየሁ። የጋራችን ያለ ልዩነት የምንኖርበት ገዣችን ንጉሳችን ክርስቶስ፣ ጠባቂ ወታደሮቻችን መላእክት፣ መጋቢያችን እግዚአብሔር ሆኖ የምንኖርበት አዲስ ዓለም ነው የምንጀምረው።
በዚያ ወንድም እህት፣ ባልና ሚስት፣ እናትና አባት፣ ማግባት መጋባት፣ መውለድ መዋለድ የሚባል ነገር የለም። እንደውም ልንገራችሁ በማቴዎስ ወንጌል ምዕራፍ 22 ላይ ጌታችን በሚያስተምርበት ሰዓት ስለ ትንሣኤ ሙታን የማያምኑ ሰዎች ቀርበው ጠይቀውት ነበረ። ሰዱቃውያን ናቸው። ሰዱቃውያን ሰው ከሞተ በኋላ ይነሳም ብለው አያምኑም። እና አንድ ቀን ጌታን ቀርበው ጠየቁት። ምን አሉት? በሀገራችን ሕግ አንድ ሰው ሚስት አግብቶ ዘር ሳይተካ ከሞተ ታናሽ ወንድሙ አግብቶ ዘር ይተካለታል። በእነሱ ሕግ እንደዚህ አይነት ሕግ አለ። አሁንም አለ። በመሰረቱ በእኛ በኦርቶዶክስ እምነት የለም እንጂ በሌሎቹ አለ። እና ሲሉት በዚህ መንገድ አንድ ሴት ነበረች። የመጀመሪያው በህሩ ልጅ አገባት፣ እሱ ሳይወልድ ሞተ። እንዲህ እንዲህ እያሉ 7 ወንድሞች አገቧት አሉት። ጌታችን ደግሞ እሺ ብሎ ሰማቸው። አሁን አንተ እንደምትለው ዓለም የምታልፍ ከሆነ ሰው ከሞት የሚነሳ ከሆነ ወደፊት የሞተው ሰው ሲነሳ ይህች ሴት የማን ሚስት ነው የምትሆነው ብሎ ጠየቁት ጌታን። ከዚያ ምን አላቸው ክርስቶስ? እናንተ እንደ ስጋውያን ሁልጊዜ ስጋን ስለምታስቡ ነው እንጂ አመ የሐይው ምውታን እያወስቡ ወኢይትዋሰቡ አላ ከመ መላእክተ እግዚአብሔር ይከውኑ በሰማያት አላቸው። እናንተ እንደምታስቡት አይደለም። ሰው ሙቶ ከተነሳ በኋላ ማግባት መጋባት የለም። እንግዳውሳ ካላችሁኝ ሰው የሚሆነው እንደ ቅዱስ ሚካኤል፣ እንደ ቅዱስ ገብርኤል፣ በአጠቃላይ እንደ መላእክት ነው የሚሆነው ብሎ እግዚአብሔር አምላካችን ከህልቀተ ዓለም በኋላ ጋብቻ የለም፣ ቤተሰብ የለም፣ ወንድም እህት የለም ብሎ ክርስቶስ አስተምሯቸዋል። አባታችን እግዚአብሔር፣ ሀገራችን ሰማይ። በቃ ይሄ ነው አኗኗራችን። ቋንቋችን አንድ ሰማያዊ ቋንቋ፣ መልካችን አንድ አይነት እንደ ግብራችን ወይ ክርስቶስን ወይ ዲያብሎስን ማለት ነው። እና በዚህ አይነት አኗኗር ነው የምንኖረው። አማላጆቻችን ቅዱሳን መላእክት በረከታቸው አይለየን። ዛሬ ቅዱስ ገብርኤል ነው። ኋላም በዕለተ ምጽአት ከሰማየ ሰማያት ወርዶ ከቅዱስ ሚካኤል ጋር ቆሞ የምንሞትበትን ደወል ከሚደውሉት መላእክት አንዱ ነውና ፍቅሩ በረከቱ አይለየን። ስላስተማረን ስለመከረን የእግዚአብሔር ስሙ የተመሰገነ ይሁንልን። ይቆየን።